ስለነዚህ ሁለት ሼኾች በእችን አንድ ሁለት ቀን ከዒድ በኋላ ማለት ነው በውሸት ለዚያው እንደፈለጋችሁ አድርጋችሁ ተርጉሙት። ምርጥ ወሃቢ ሰው ሞተ፣ ሀውሊ ሰው ሞተ እና ይሙታ ይላሉ በኩል እኔስ ማርያምን ወዳታለሁ ያምን አንተን ወዳታለሁ እኔስ ማርያምን ወዳታለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምናችሁ ድነ የተከበራችሁ የአህሉ ዝክር ሚዲያ ቤተሰቦች እኔ ያለሁላችሁ እና በሌላ አዲስ ቪዲዮ መተናል። ለቻናሉ አዲስ ሆናችሁ ሰብስክራይብ ያደርጋችሁ እስከ መጨረሻው ላይክ ያደርጋችሁ ተከታተሉን። አሁን ወደ ቪዲዮ። ኦርቶዶክሶች ወላሂ ነው የምላችሁ እኔስ ማርያምን ወዳታለሁ ያምን አንተን ወዳታለሁ እኔስ ማርያምን ወዳታለሁ ያምን አንተን ወዳታለሁ ከወደጋ ለበራ ከወደጋ አጀባ እኔስ ማርያምን ወዳታለሁ ያምን አንተን ወዳታለሁ። በውስጥ መስመር ላወራ ፈልጌ ነበር፣ ምንም ልትመልስልኝ አልቻልክም። በደንብ ሼር ኮፒ ሊንክ እያደረጋችሁ አድርሱለት። ኮሜንት ላይ ደግሞ አልহামዱሊላህ እያላችሁ ጻፉ። ይኸውልህ ስማኝ፣ አላህን አምጪ አላህን አሳዝኜ ማንም ሰው አይውደደኝ። በነገራችን ላይ ለፎሎ ለላይክ ስትል የሆኑ ሰዎች አጨበጨቡልኝ ብለህ አላህ ያላዘዘህ ነገር እስልምና የከለከለህ ነገር አንተ ለተራ ነገር ስትል ነገ የምትጸጸትበት ነገር እያደረግ ትገኛለህ። በነገራችን ላይ አትዋደድ አይደለም ተዋደድ፣ አትከባበር አይደለም ተከባበር። እኛም እንደዛው ነው ያደግነው። ግን ከእስልምናችንና ከዲናችን ግን የሚበልጥብን ነገር ምንም አይነት ነገር የለም። በነገራችን ላይ አጠገብህ ያሉ ሰዎች ባለፈ በሰራውበት ቪዲዮም ነግሬሃለሁ። አጠገብህ ያሉ ሰዎች ሙስሊም ጋር ሂዳችሁ ይሄን አድርጉ ብትላቸው መቼም ቢሆን አያደርጉትም። በጣም እስልምና ምንድነው የሚለው ዲኔ ምንድነው የሚለው ነገር በስነ ስርዓት እወቅ። ዝራሳዝኝ ምንም ነገር ቢሆን ለምን አይቀርም? ለምን ዓለም አይገለበጥም? ካላህ የሚበልጥብኝ ምንም አይነት ነገር የለም። እኔ ደግሞ ዱርያ አይቻለሁ፣ በአንተ አክል ካይቼ አላቅም። በደንብ ሼር ኮፒ ሊንክ ያደረጋችሁ አድርሱለት። መፈመሱ ቢቀርበትስ መፈመስ ብሎ ብዙ ሰዎች እንደሚያደርጉት ግን ወላሂ ቢላሂ ነገ የሚያጋጥማቸውን አያውቁም። ነገ ቀብር ውስጥ የሚያጋጥማቸውን አያውቁም። ለዚህ ነው ዛሬ ለመፈመስ ብሎ እንደሚያደርጉት ቲክቶክ ላይ ወጡ ማለት ነው። እና እንደዚህ የምታደርጉ ሰዎች አላህን ፍሩ። ነገ ነገ እነዚህ ይሄ የፈመሳችሁበት ቲክቶክ ነገ ከአላህ ቅጣት አይጠብቃችሁ። እና ጓደኛ አጠገብ ያለውም ልጅ እንደዚህ ነገር ላይ የሚያበረታታህም ልጅ ነገ ከቀብር ፍትና አያድንም። ለዚህ አላህን ፍራ፣ ከእንደዚህ ነገር ተቆጠብ። አሁን ወደ ቀጣይ ቪዲዮ። ሰው ሞተ፣ ሀውሊ ሰው ሞተ እና ይሙታ ይላሉ በኮሜንት ሳያስቡ ላፍታ። ነፍስ ረከስ አይደል መሬት ደም ለመደ፣ ከሞት ጋር ተላምደን ጊዜውም ነጎደ። የመኖር ህግጋት መስፈርቱ ተናደ፣ ስቃይ ህመምንባ በእኛ ተፈረደ። ሞት እንኳን ፍርድ ነው ፈጣሪ የጻፈው፣ እሱ የዘራውን ነፍስ እሱ እስኪወስደው። የህይወት መቀጠፍ ተራወር የሆነ ሰው ሰውን ፈራ ጥላቻ ሰፈነ። የሰው ልጅ ክቡር ነው የሚለው የእውነት ቃል ቦታ አጣበኛ ዘን ሆነ ተራባባል። ደሞ የሚገርም ቁጭትም ቀስቅሷል። የሞተውስ ሞተ ያለው ያሳዝናል። የንጹህ ነፍስ ማጥፋት በምድር ጀብድ ነው። ሟችስ ጸዳቂ ነው፣ ገዳይ ደግሞ ሟች ነው። የምንከተለው እምነት ካልወቀሰ የፈጠረን ጌታን ኃያሉን ካልፈራ የሰው ቃል ከንቱ ነው፣ ጭካኔ በለው ነው። ፈጣሪን ለምን መልስ ያለው ከሱ ነው። የሰውነት ሚስጥር ያልገባው ይሄ ሰው ነፍስ ያልተዘራበት እመናይ በድን ነው። በዚህ ሰዓት ወላሂ ሰው ሞተ ከተባለ ይሙታ። መሞት ቀላል ነገር ነው እንዴ? እሱ እኮ ላይመለስ ነው የሞተው። ወደ እውነተኛ ህይወት ነው ሄዶ ወደ ማይቀረው ህይወት። እና በዚህ ሰዓት ብዙ ሰዎች ሞተ ሲባል ኖርማል ነገር ነው ይመስላቸው። መሞት ማለት ኸይር ነገር ካልሰራ ወይ ደግሞ ማዕሲያ የሰራ ከነበረ ትልቅ ቅጣት ይጠብቃል። አሁን በብዛት አንድ ሰው ከሞተ ከሁለት ቀን በኋላ ይረሳል። ሰው ሞተ እንኳን ሞተ ይባላል። አሁን ወደ ቀጣይ ቪዲዮ ላይ ጽድት ያልኩ ኩልል ያልኩ ወሃቢያ ለዚያው
እንደፈለጋችሁ አድርጋችሁ ተርጉሙት። ምርጥ ወሃቢያ ነኝ። ወሃቢያ የምትሉት አላህ Subhanahu Wa Ta'ala ለራሱ ያጸደቀውን መገለጫዎችን ለአላህ የሚያጸድቅ አላህ ያላጸደቀውን ወይ ደግሞ ያልተናገረውን ነገር ደግሞ አልተነገረንም ብሎ የሚያልፍ አላህ የለኝም ያለው የለውም ብሎ የሚያጸድቅ እሱን ወሃቢያ ለማለት ከፈለጋችሁ ጽድት ያልኩ ወሃቢያ ነኝ። በወሃቢያነቴ ደግሞ ሊላሂ الحمد والمنه አላህን ማመሰግንበትና መኮራበት ነገር ነው። ተግባባን? ወላኪን እናንተ ወሃቢያ ስትሉ ወሃቢያ ለማለት የፈለጋችሁት ቀብር የሚያመልከውን ከሆነ ሟቾችን የሚለምነውን ከሆነ ቢድዓ የሚሰራውን ከሆነ ላ እዚያኔ ወሃቢያ አይደለሁ። ላ انا مسلم حتى ወሃቢይነት የሚለውን ስም እናንተ ካመጣችሁትና استفسار አድርጌ ጉዳዩን ተፍሲል አድርጌ ከተረዳው የሚቀበለው እንጂ እኔ ሙስሊም ነኝ። هو سماكم المسلمين من قبل ነው። እኔ ሙስሊም በሚለው ስም ነው መጠራትን ወደው ማንነቴን ሙስሊም ነው ትክክለኛው ማለት ነው። ولكن እናንተ ወሃቢያ ስትሉ شوف نعم ሙስሊሙን መግደል ይቀድማል ካፊሮችን ከመግደል የሚሉት እኮ ናቸው ወሃቢዮች። نعم ያን የሚያደርጉት እነማን ናቸው? ሱፊዮች አሻዒራዎች ናቸው። ሺሻ ላይ ያሉት አሻዒራዎች የዛሬ 3 አመት የዛሬ ሩቅ አይደለም። በነገራችን ላይ እናንተ የምትናገሩት የድሮውን ነው። ድሮ እንደዚህ ብለው ነበር እሱንም ማስረጃ አቅርቡ ብትባሉ አታቀርቡማ በደን። አሁን ወደ ቀጣይ ቪዲዮ 5 ሰከንድ ብቻ ስጡኝ እንዴት ጀነትን ጋራንቲድ እንደምትሆኑ ወይም ደግሞ የውሙል ቂያማ ላይ አላህ እንደሚያስደስታችሁ የሱን ፕሮሚስ ቃል ኪዳን የምታገኙበትን ምርጥ መንገድ አሳያችኋለሁ። ይህ ቪዲዮ ለብዙ ሙስሊሞች ስለሚጠቅም ሼር ሪፖስት እያደረጋችሁ ተመልከቱት። እሱም እንዴት መሰላችሁ? ነብዩ አለይሂ ሰላቱ ወሰለም ኢብን ማጃህ ላይ በተጠቀሰ ሐዲስ እንዲህ ይላሉ፣ አንድ ሰው ጠዋትና ማታ ይህን ቃል የሚል ከሆነ አላህ ለዛ ሰው የውሙል ቂያማ ላይ እንደሚያስደስተው ቃል ይገባለታል ብለዋል። ይህ ቃል ምንድነው የሚለውን አብረን እናያለን። ከዛ በፊት እኔ ጋር ኦንላይን ከየትኛውም ሀገር ሆናችሁ መቅራት የምትፈልጉ በ0980042424 በቴሌግራም በኢሞ በዋትስአፕ በኩል ኮንታክት አድርጉን መመዝገብ ትችላላችሁ። ይህን ቪዲዮ ሴቭ አድርጉት ወይም ስክሪንሻት አድርጉት። አብራችሁኝ በሉ። ረዲቱ ቢላሂ ረባ ወቢልኢስላሚ ዲና ወቢሙሐመድን ነቢያ። ይህን ቃል ሁሌ ጠዋትና ማታ በየቀኑ የምትሉ ከሆነ አላህ የውሙል ቂያማ ላይ ሊያስደስተን ቃል ገብቶልናል። ኢንሻአላህ ጀነት ውስጥ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ይህን ቃል ጠዋትና ማታ ያለ አላህ የውሙል ቂያማ ያስደስተናል። እናም ሌላ ነገር ሰውን ከምናማ ሌሎች ነገር በቃ ብዙ ነገር ከምናደርግ ቺን ቃል ብንል ለኛም ለአኺራችንም ጥሩ ነው። አሁን ወደ ቀጣይ ቪዲዮ ስለ አክሱም ሙስሊሞች ምን አዲስ ነገር አለ የሚለውን እነግራችኋለሁ። ሙስሊም የሚታወቀው ተስፋ ባለመቁረጥ ነውና በዚህ ጉዳይ ላይ ተስፋ መቁረጥ የለባችሁም። በአክሱም ጉዳይ ላይ ቪዲዮ ሲመጣላችሁ ኮፒ ሊንክ ሼር ሪፖስት እያደረጋችሁ በደንብ ማዳረስ ግዴታችን ነው የሁላችንም። አክሱም አሁንም በዛሬው ዕለት 8ኛ ጁማቸውን መስገድ አልቻሉም። እንኳን የዛሬው ጁማ ከ2-3 ቀን በፊት በታሪክ ለመጀመሪያ ጊዜ የኢድ ሰላታቸውን በቤታቸው እንዲሰግዱ ተገደዋል። የኢትዮጵያ ሙስሊም የአክሱም ሙስሊሞች 8 ሳምንታት ጁማ ሲከለከል እስከ 2ኛው በዛቢል እስከ 3ኛው ጁማ ድረስ ነበር መቃወም የቻለው። ከዛ በኋላ የቀረው ጥቂት ሰው ነው ስለ አክሱም እያነሳ የሚገኘው። በኢድ ሰላት ላይ የአዳማ ልጆች ቪዲዮ ሰርችላችሁ ነበረ፣ ድምጻቸውን ከፍ አድርገው አሰምተዋል። አክሱም ላይ ያሉ ሙስሊም ወንድም እህቶቻችን ከ60 ከ70 ከ80 ሚሊዮን በላይ በኢትዮጵያ ውስጥ ሙስሊም ባለበት ሀገር ላይ ብቸኝነት ሊሰማቸው አይገባም። ሙስሊሞች አክሱሞች ከጎናቸው እንዲሆኑ እንዲሰማቸው ማድረግ የምንችለው እኛው የኢትዮጵያ ሙስሊሞች ነን። ዛሬም የጁማ ሰላት ተከልክሏል። ቀጣይ የሚከለከሉ ከሆነ ሁሌም ከጎናቸው አለን። ተስፋ አንቆርጥም። ሙስሊም ተስፋ አይቆርጥም። በደንብ ይህም ቪዲዮ ባለፈው ነበር መስራት የነበረብኝ፣ ሰሞኑን ቪዲዮም የሰራው ስላልሆነ ነው። አክሱም ሙስሊሞች ባለፈው ጁማ አልሰገዱም። እናም የኢድ ሰላት ለመጀመሪያ ጊዜ በቤታቸው ሰግደዋል። ይህን ነገር ግን በብዛት ሙስሊሞች ችላ ያሉት ነው። እስከ 3 ሳምንት ምናምን አውርቷሉ። ከዛ በኋላ ችላ ያሉት ነው። ይህን ነገር ችላ ማለት የለብንም። እናም ፍትህ ለአክሱም ሙስሊሞች፣ በቅርቡ ይህ ነገር ነው ይፈታ ተስፋ አለን። እናም አላህ ከነሱ ጋር ነው። አሁን ወደ ቀጣይ ቪዲዮ። አሰላሙ አለይኩም ጀሚዓን። ስለ እነዚህ 2 ሼኾች በእችን 1-2 ቀን ከዒድ በኋላ ማለት ነው
በውሸት ወደ ክርስትና መጡ ተብሎ ሚዲያ ላይ ሲሰራ ነበር ከኦርቶዶክስ ወገኖቻችን አላህ ሂዳያ ይስጣቸውና ማለት ነው። ነገር ግን መረጃውን ዲቴል አጣርቼ በደረሰኝ መረጃ መሰረት እነዚህ ሼኾች የዶክተር አብይን የፓርቲ ምርጫ ስለመረጡ እንደሚመረጡ ብለው ስላወጁ ወይ ደግሞ ስለተናገሩ ከዛ ጋር አያይዘው ክርስቲያን ሆኑ የሚል የውሸት ወሬ ምንም ማስረጃ የሌለ ወሬ ይዞ ማለት ነው እንደ ቁም ነገር ሲያወሩ በጣም ገረመኝ። አጅብ ሲጀመር ውሸት መሆኑ ግልጽ ነው። አንደኛ ሙስሊም አይደለም ሼኽ ይቅርና አንድ እስልምና ያወቀ ሰው ወላሂ ለአዚም ካላበደ በስተቀር ወደ ከእስልምና ሊወጣ ወደ የትኛው እምነት ሊሄድ አይችልም። ካላበደ አእምሮ ካልተነካ እስልምና የሚያውቅ ሰው ኦኬ በእንደዚህ አይነት ነገር ካልሆነ በስተቀር ጭራሽ ከእስልምና ሊወጣ አይችልም። አይደለም እንደዚህ ሼኽ ይቅርና ማለት ነው። طيب እና ዝም ብላችሁ እንቶ ፎንቶ የሆነ ወሬ አታውሩ። ይሄ አያዛልቅም። ድራማ በመስራት የትም አያስኬድም። ኦኬ እናንተ ወደ እስልምና ኑ፣ የሚያዋጣችሁን ማለት ነው። የሚያዋጣችሁ ኑ እናንተ ወደ ነብያቶች መንገድ ነው የምንላችሁ። እነዚህ ሁለት ኡስታዞች ሰሞኑን ሶሻል ሚዲያ ላይ ወደ ክርስቲያን ሄዱ፣ ወደ ክርስትና እምነት ሄዱ እየተባሉ ነው። ወይ እነሱ ደግሞ ወደኛ መጡ፣ ወደኛ እምነት መጥቷል እያሉ ነበር። ከዛ እኔ ይሄ ነገር ላይ ቪዲዮ አልሰራው ነበር፣ ግን ይሄ ነገር ውሸት ነው። አሁን ወንድማችን እንደተናገረው ይሄ ነገር ውሸት ነው። ለዛሬ አዝናቸው ቪዲዮ ይመስሉ ነበር። እናም ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ በሌላ ቪዲዮ እስክንመለስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።